ሙመይዓዎች ሊንን እያሳዩ ያሉት ማን ነው? ሙብተዲዓዎች ላይ ሙብተዲዓዎችን አትወርፋቸው ዝም በል ነው ጸጥ በል نريد المنهج الواسع الافيح سفي وانا منهج ነው እንፈልገው የናንተ መንሃጅ የተጣበበ ነው ጥብ ያለ ነው ضيق ነው ሰፊ ነው ምንፈልገው ሁሉንም የሚያካትት ነው ምንፈልገው ይላል ነብኒ ولا نهدم ይላል እንገንባ አናፈራርስ ማፈራርስ ምን ነው ወተረ ገሌ ሙተዲ ነው ተደንገቁት የሚለው ነገር መስጋም ምንድነው ሀድም ነው አይደለ አይመቻቸውም ይከነክናቸዋል ሐቂቀት ተጨማሪ ንصحሁ ولا نجرح ይላል ንصحህ ትክነ ደናነ خلاص ንቃዋቸው ሰዎችን አንተ እንዳለ ችግር አለበት ብለን የሰዎችን አንገታቸውን እንደደፉ አናድርጋቸው ይላል ይሁሉ አዲስ የመጡ ኡሱሎችና ቀዋዒዶች ናቸው ይሄን ወቅ ለነኚህ ቀዋዒዶች ለማስቀመጥ እንደ ቁጥር 1 እየተጠቀሰ ያለው ኢማሙ المميع علي الحلبي ኡርዱ ላይ ያለ ሰው የሶሪያ ሰው ነው ይሄ ሰው እነኚህን ቀዋዒዶች በመፈልፈል የሚታወቀው ማለት ነው አገራችንም ያሉት እያራገቡ ያሉት የሱን አፍካር ሰለፎቻችን የነበራቸውን ሽዳ ከቁርአንና ከሱና አገናዝብ እነኚህ ሰዎች ተሚዕ ያደረጉ ያሉ ሰዎችን አቋማቸውን በሰለፎች አረዳድ መዝነው ያን ጊዜ ማን እንደወደቀ ታውቃለህ ማን ተሚዕ ላይ እንዳለ ማን ሐዳዲ እንደሆነ ታውቃለህ ትክክለኛው መንገድ ላይ እየተጓዘ ያለው ማን እንደሆነ ያን ጊዜ ማመዛዘን የሚቻለው እንደሞ ጠለቅ ያለ ግንዛቤ ሲኖር እንጂ አሊያ ጤፍ የሚቆላ ምላስ ካለው አነጋገሩ አንዲት ሐዲስ ብቻ ይናገርና ከዛ በኋላ ያነበበውን ጋዜጣ ይዘረዝል ይችላል ያነበበውን መጽሔት መጀላ ሊዘረዝል ይችላል አንደበትሩቱ ስለሆነ ያነጋገር ስልት ስላለው ያሳምን ይችላል በቃ هذا هو الداعي السلفي السني لا ياتي بعده ولا ما سبق ولا ما مضى قبله بله እንድትወስኝ ያደርጋል ይግራ ለማይተለብን ሐቂቀት አንደበቱ የሚወጣው ቃል ሳይሆን ማስረጃውን ነው ማይተለብ ማስረጃውን ተመልክት ማስረጃውን ነው ማየት ያለብን አትባዕ የሚከተለውን አካል ማየት የለብህም ሐቅ لا يزنوا بكثرة الناس በሰዎች በቁጥር ብዛት ሐቅ አይመዘንም ሐቂቀት ለቂያማ ቀን አንድ ነብይ ብቻ ይመጣል ነብይ ከአላህ የመጣለትን ወህይ አስተምሮ አንድ እንኳን ያመነ ሰው ሳያገኝ ብቻውን ይከሰከሳል እሺ ያስተማረው ባጢል ነው ማለት እንችላለን እንዴ አይደለም በቁጥር ብዛት የሚለካ አይደለም ሐቂቀት በቁጥር ማነስ ያ ነገር ባጢል ነው ብለህ እንድትወስን ያደርጋል